አሻንጉሊት ናቸው ወይስ ሰው? መቼስ ያላለ ሰው የለም። እነዚህ የጃፓን ሴቶች ለዘመናት የሚታወቁበት እንደ መስታወት ንጹህ የሚመስል ፍጹም የጠራና ያበራ ፊት ቆዳ ሚስጥር አላቸው። ከውድ ክሬሞች ይልቅ በዕለታዊ ባህላቸው እና በተፈጥሯዊ ልማዶቻቸው ላይ የተመሰረተ ነው። ዛሬ እነዚህ ጃፓናውያን ፊታቸውን ምንም እንከን የሌለበት ንጹህ ለማድረግ የሚጠቀሙባቸውን 10 ዋና ዋና የተፈጥሮ የባህል ምርቶችን እነሆ በዝርዝር ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻው በማየት የፊትዎን ውበት እጥፍ ይጨምሩ። አንደኛ፣ በሩዝ ውሃ መታጠብ። ይህ ምናልባት የጃፓን ሴቶች ትልቁና አንጋፋው የውበት ሚስጥር ነው። የሩዝ ውሃ በውስጡ ኢኖሲቶል የተባለ የቆዳ ህዋሳትን የሚያድስ፣ የፊትን መጨማደድን የሚከላከል እና ቆዳን በከፍተኛ ሁኔታ የሚያነጣ ንጥረ ነገር ይዟል። አጠቃቀሙ ሩዝ በሚታጠቡበት ጊዜ የሚወጣውን ነጭ ውሃ በመሰብሰብ ፊትን በቀን 2 ጊዜ መታጠብ ወይም በጥጥ ነክሮ ፊት ላይ መቀባት። ሁለተኛ፣ ድርብ የፊት ማጽዳት ዘዴ። የጃፓን ሴቶች ማታ ከመተኛታቸው በፊት ፊታቸውን 2 ጊዜ ያጥባሉ። መጀመሪያ በዘይት የተሰራ ማጽጃ በመጠቀም ሜካፕን፣ የፊት ቅባትንና የፀሐይ መከላከያ ክሬምን ያሟሟሉ። በመቀጠል ደግሞ በአረፋ ወይም ፎም ክሊንዘር በመታጠብ የቀረውን ጥቃቅን ቆሻሻና አቧራ በቀዳዳዎች ውስጥ ጠርገው ያወጣሉ። ጥቅሙ ይህ ዘዴ በቆዳ ቀዳዳዎች ውስጥ ምንም አይነት ቆሻሻ እንዳይቀር ስለሚያደርግ የብጉርና የጥቁር ነጠብጣቦችን መፈጠር ሙሉ በሙሉ ያስቀራል። ሶስተኛ፣ አረንጓዴ ሻይ መጠጣትና መቀባት። የጃፓን ማቻ አረንጓዴ ሻይ እጅግ ከፍተኛ የሆነ አንቲኦክሲዳንት ይዟል። የቆዳ እብጠትን መቅላትን ከመከላከል ባለፈ ቆዳ እንዳያረጅና በፀሐይ ጨረር እንዳይጎዳ ያደርጋል። አጠቃቀሙም አረንጓዴ ሻዩን አዘውትሮ ይጠጣሉ። በተጨማሪ የሻዩን ዱቄት ከጥቂት ውሃ ጋር አዋህደው እንደ ፊት ማስክ ይቀቡታል። አራተኛ፣ ፊትን በፎጣ በፍጹም አለማሸት። በጃፓን የቆዳ እንክብካቤ ባህል ውስጥ ቆዳ በኃይል ማሸት ወይም መጎተት ትልቅ ስህተት ነው። ፊታቸውን በፎጣ ሲያደርጉ በቀስታ በመንካት ብቻ ነው። ክሬም ወይም ማጽጃ ፊታቸው ላይ ሲቀቡ ወደ ላይ በቀስታ በመንካት እንጂ ወደ ታች በመጎተት ቆዳውን አይወጥሩትም። ጥቅሙ ይህ ልማድ የቆዳ ልስላሴ ይጠብቃል፣ ያለ ዕድሜ የሚመጣን የፊት መሸብሸብን መደብዘዝን ይከላከላል። አምስተኛ፣ ዕለታዊ የፊት ማሳጅ። የጃፓን ሴቶች በየቀኑ የቆዳ እንክብካቤ ምርቶቻቸውን ሲቀቡ ለጥቂት ደቂቃ የፊት ማሳጅ ያደርጋሉ። ይህ ማሳጅ በፊታቸው ላይ ያለውን የሊምፍ ፈሳሽ ዝውውር ያቀላጥፋል። ጥቅሙ በፊታቸው ላይ ያለውን እብጠት ይቀንሳል፣ የደም ዝውውርን በመጨመር ቆዳው በተፈጥሮ እንዲያበራና የፊት ቅርጻቸው የተስተካከለ እንዲሆን ያደርጋል። ስድስተኛ፣ የቶነር ማስክ መጠቀም። ቶነር ወይም የፊት ማለስለሻ ፈሳሽን በጥጥ ላይ አብስሶ ፊት ላይ ዝም ብሎ ከመቀባት ይልቅ በጥጥ ስር ቁርጭራጮች ላይ ፈሳሹን በብዛት በማፍሰስ ጥጡን በግንባር፣ በጉንጭ እና በአገጫቸው ላይ እንደ ማስክ ለ10 ደቂቃ ይለጥፉታል። ጥቅሙ ቆዳው ፈሳሹን እና እርጥበቱን በጥልቀት እንዲመጥ ያደርገዋል። ይህ ልማድ ቆዳቸውን ሁል ጊዜ ውሃ የጠገበና የሚያብለጨልጭ እንዲሆን ያደርጋል። ሰባተኛ፣ በቪታሚን ሲ የበለጸጉ ምግቦችና ዩዙ። የጃፓን ሴቶች ከአካላዊ እንክብካቤ እኩል ለሚመገቡት ምግብ ትልቅ ትኩረት ይሰጣሉ። ዩዝ የተባለውን የሎሚ ዝርያና በቪታሚን ሲ የበለጸጉ ፍራፍሬዎችን በብዛት ይመገባሉ። ጥቅሙ ቪታሚን ሲ በቆዳችን ውስጥ ኮላጅን ምርት እንዲህ ስለሚጨምር ቆዳ ሁልጊዜ ጠንካራ፣ ወጣት እንዲሁም ጥቁር ነጠብጣብ የሌለበት ንጹህ እንዲሆን ያደርጋል። ስምንተኛ፣ የባህር ምግቦችን መመገብ። ዋካሜ የተባለው የባህር አረም በጃፓን ምግቦች ውስጥ በብዛት ይገኛል። ይህ ተፈጥሯዊ እጽዋት በቪታሚኖችና በቆዳ ውስጥ ያለውን ሃይሎሮኒክ አሲድ የሚጠብቁ ንጥረ ነገሮችን የበለጸገ ነው። ጥቅሙም ቆዳ ተፈጥሯዊ እርጥበቱን እንዳያጣና ሁልጊዜም ለስላሳና ወዛም ሆኖ እንዲቆይ ያደርጋል። ዘጠነኛ፣ የፀሐይ መከላከያ ወይም ሰንስክሪን በመጠቀም። የጃፓን ሴቶች ክረምት ሆነ በጋ ቤት ውስጥ ሆነ እንኳን ፀሐይ መከላከያ ክሬም ሳይቀቡ አይውሉም። የጃፓን የፀሐይ መከላከያ ክሬሞች በዓለም ላይ ምርጥና ቀላል በመሆናቸው ይታወቃሉ። ጥቅሙ የቆዳ ጥቁረትን፣ የፀሐይ ቃጠሎን፣ ጠቆር ያሉ ነጠብጣቦችን ወይም ዳርክ ስፖቶችን፣ ቆዳን ካንሰርን በሙሉ ይከላከላል። አስረኛ፣ ሚያ ሆንዳ የቆዳ እረፍት። በሳምንት 1 ቀን ወይም በወር ጥቂት ቀናት የጃፓን ሴቶች ምንም አይነት ሜካፕ፣ ክሬም ወይም ሲረም ፊታቸው ላይ ይቀቡ። ፊታቸው በንጹህ ውሃ ብቻ ታጥበው ይተውታል። ይህ ሂደት የቆዳ ጾም ወይም የቆዳ እረፍት ይባላል።
ጥቅሙ ቆዳ ከተለያዩ ኬሚካሎች አርፎ ተፈጥሯዊ ይዘቱን ወይም ሲቢየም ራሱ እንዲያመነጭ እና የራሱን የመከላከል አቅም በራሱ እንዲያድስ መንገድ ይከፍትለታል።